ግን እኔ ደግሞ እኔም ከሱ ጋር ስላለው ብዙ በመጥፎ ኬዝ ነው እናንተም ከሱ ጋር የተላያችሁት ሌሎቹ እንደዚህ አላስቸገሩ እዚህ ቲቪ ምንድነው ቆይ ሰው ቤት ገብተና ቲቪ ፊር አለኩ ቀረጽ ስላልክ እንጂ እነዚህን ካሜራ አስጠፍቶ ነው ማለት እሸት ደና አርጎ ደና ስብርብር እንደዚህ አይሳሳት የትም ቢገባ እናገኘዋለን ማክሰኛ እርምጃችንን ማድረግ የፈለግነው ነገር ከማድረግ ወደ ኋላ አንልም ገብቷል ለምንድነው ጉልበት እንድጠቀም የምታረገኝ ምን አይነት ጉልበት አሁን እኔ እኮ እንደዚህ አንጠልጥ ያስወጣሃለውኛ ስማት ጀመራ ያው በስክን ማምቀረጾሽ አግባቡ ተነጋግረን ወደ መፍትሄ ካልደረሰን በተግባር አደርጓለሁ ያልኩክ ነው ምን ነው በተግባር መታረጊው ማስፈራራቱ ብለን እናስረዳው ሞከርን ገብቶ አልወጣም በቃ እሱ እናንተ ጋር ገባ ወጣ ቀረ ይላል እና አሁን እየነገርኳችሁ ያለሁት አሰራችሁኝም አላሰራችሁኝም ምንም መታመጡት ነገር የለም አንተነ በቃ ጭቅጭቅ እኛ ነገሩ አምጦት ነው አረፍ ማሙሻ አረፍ እሱ ምንም ያውቀው ነገር የለም ወይኔ አክስቲ ጉድ ውስጥ ነው ያልኩሽ አረ ማሙሽ አረ ተረጋጋ ማሙሽ ወይኔ ያሉ ሰው አረ እስቲ እንመካከር አሉ ቆሟል አረ በስመ አብ ፍቹ ተረጋጋ ማሙሽ ሪላክስ አርግ በቃ ተለቀቀ አሁን በመደነጋገጥ የሚመጣ ነገር የለም አንተ ቁጭ በል ለዝጋገ አረ በእናትህ ሰላም የጎጆ ዩቲዩብ ተከታታዮች እንደምን አላችሁ በጎጆ ዩቲዩብ ካሜራማን ሆኜ የማገለግለው እኔ ነኝ እንግዲህ ያው በዚህ መሃል እኔ ነኝ እንግዲህ ብዙ ቡድን አሉ እዚህ ዩቲዩብ ውስጥ በዚህ ቡድን ውስጥ ደግሞ ያው እኔም ካሜራማን እንደመሆኔ እዚህ ውስጥ የሌላውን ድርሻ መውሰድ የምችለው እኔ ነኝ ምክንያቱም አንድ ሰው እንተን ካለ እኔ ነኝ መግባት የምችለውና ያው ሚኪም በሚኪ ቦታ ሆኜ ምንተምለው ሚኪ ስለሌለ እንግዲህ ስለጠፋብን ስልኩንም አጥፍቶብናል አላገኘነውም እኛም ብንደውል እንግዲህ 24 ሰዓት ሞልቶናል በዚህ በፊትም የሰራው ቪዲዮ ነበረ በሱም እንትን ለማለት እንግዲህ የጠረጠርኩትም ነገር አለ ያው ስልክ ማንኛውም ሰው ስልክ ያጠፋል ስልክም እስከ ሳምንትም ሆነ እስከ ምንም ሆነ ያጠፋል ምክንያቱም እኔ እንትን ያልኩበት ምክንያት እሱ ስልኩን አጥፍቶ ማያቅበት ጊዜ ነው እና እሱም ቪዲዮ ከሰራ በኋላ ነው እሱም የጠፋን እንግዲህ እኔም ኦቨር ተጨንቅ ያለው ያው ስራ ከሱ ጋር እንትን እስካለው ድረስ መጨነቅም ግዴታ ስለሆነ እንግዲህ ሚኪን ለማግኘትም እንትን ለማለትም ስራ ላይ እንትን በመስራት ላይና እሱም ደግሞ እንትን ለማለት ያው ለመፈለግም እና ለመደወልም ሞክር ያለው ስልኩን ደግሞ ለማግኘትም አልቻልኩም ጠፍቷል እና ደግሞ እንግዲህ ሰዎቹ ጋርም ደውዬ ነበረ የደወልኩበት ምክንያቱም ከነሱ ጋር ነበር የመጀመሪያ ስራውን ሰርቶ ከዛ ወዲ ነው እሱን ላላገኝ በቃ ያላገኘሁት ከዛ ወዲ ደውዬለትም ስልኩን አናሰምና እነሱ ጋርም ደውዬላቸው ስጠይቃቸው ችግር የለውም ናኛ ጋር ያው ሌላ ኬስ ስላለ ኬዙንም እንግዲህ በቅርቡ ምናውቀው ይሆናል ሌላም ኬስ ስላለ ያንንም እንትን ለማለት ስፈልግ ደውዬ ጠይቄያቸዋለሁ ችግር የለውም ና ብለውኛልና እነሱንም እንትን ለማለት እንግዲህ ተከታታዮቻችን አብረን በማየት ሚኪን ለማግኘት ሞክራለን ብዬ አስባለሁ አመሰግናለሁ አሁን ወደ እነሱ እንሄድ ሰላም እንግዲህ ተመልካቾቻችን እንግዲህ ሰላም ብያለሁ ቀደም እንደነገርኳችሁ ነው በወይዘሮ ማክዳና በሮዚ ቤት ነው አሁን ተገኝቼ እንትነምለው እንግዲህ ሰላም እንዴት ናችሁ ሰላም አለን እንዴት ነህ እኔም ያው መታቁኝ ይመስለኛል የሚኪ ካሜራማን ሆኜ ነው እና ስለሽ አሁን አንቺ የሚኪ ጓደኛ ነሽ ተሱ ጋር ጓደኝነት አላችሁና እሱም ደግሞ ስልክ ስደውለት እኔ እንትን ስለ አያነሳም ስልኩን አጥፍቶታል አንድ ነገር መትይን ነገር ካለ እስቲ ንገሪ ማለት ስልኩን አጥፍቶታል ታዳኒ ምን እናቀሉ ጠፋው ምን ይመለከተናል ነው ሚኪያስ ስልኩን አጥፍቶታል ያጥፋት አይደል ስልክ ማጥፋት ብርቅ ነው እንዴ እንኳን አንድ ቀን አይደለም ስልክ እኮ በጣም ረጅም ጊዜ ይጣፋል እና ቀለናው አንተ ካሜራማኑ ብትሆን ማለት እኮ ስደውልልኝ እንደዚህ ነው ሐሳቡና ላውራችሁ ፈልጋለሁ ስትል ምን ተገኝቶ ነው ምናም ብዬ ነበር እና ሚኪያስ ቢጣፋ ታዲያ
እኛ ጋር ምን ያገናኘዋል? ስልክ አጥፍቶ አያውቅም እሱ እኔም እንደነገርኩሽ ጓደኛው ነኝ ተጠፋ እንግዲህ 24 ሰዓት ሙሉ ስልኩን አጥፍቶ ነው የቆየው ስለዚህ አንቺ ደግሞ በደም ታውቂዋለሽ እሱን እኮ ባቃውም እኛ እኮ ምንም አይመለከተንም ስለ አጠፋ አላጠፋ ምን ልናረግልን ነው ሲጀመር እዚህ ድረስ ራሱ የመጣው አዎ አንተ እኮ ዝም ብለህ ነው አሁን በማያስጨንቅ ነገር ኢትዮጵያ ውስጥ እንኳን 24 ሰዓት አይደለም 3 ቀን 4 ቀን ስልክ ማጥፋት ምን በኢትዮጵያ የመብራት መጥፋት ራሱ ችግር አለው መብራት አይ ነው አይደለም እንደዛ ሳይሆን አሁን እየነገርኩሽ ያለሁት ምን መሰለሽ ከሱ ጋር ግንኙነት እሱ አላት እሱ ገባን እኮ አሁን ልትለ ፈለከው እኮ እኛ እኮ ገብታን ነው እኮ ስለገባን እኮ ነው እየነገርን ያለው ገብቷል 24 ሰዓት ስልክ አጠፋ 48 ሰዓት አጠፋ ነው መብቱ ነው እኮ ስልኩን ዘግቶ ወይ ስራ ላይ ሊሆን ይችላል ወይ ረፍት አስፈልጎት ሊሆን ይችላል ማለት አሁን እኛን ለመጠየቅ አሁን የመጨረሻ ኢንተርቪው የሰራው የናንተ ነው አልክ ኦኬ የኛን ኢንተርቪው ሰራ ከኛ ጋር ምን የሚያገናኘው ነገር አለ ጠፋ አልጠፋ ስልኩን አጠፋ እንኳን ስልኩ ልጁስ ቢጠፋ እኛ ምን የሚያገባን ነገር አለ እኛ የራሳችንን ጉዳይ የራሳችንን ኬዝ ጠየቅነው አወራን በራሳችን የህይወት ዙሪያ ተነጋገርን እኛ ማድረግ ያለብን እናደርጋለን ወደ ህግ መሄድ ያለ ካለብን እንሄዳለን ተነጋግረናል እኛና እሱ ተነጋግረናል ከዛ በተረፈ ግን አንተ መጥቶ እኛን ሚካያስ 24 ሰዓት ስልክ ዘጋ ብሎ መጠየቅ ምንድነው ሐሳቡ ምንድነው ሲጀመር እሱ እየተረጠረን ነው እኮ ግራ ገባኝ ምን አውቃለሁ አይ እኔ አሁን እሱ የሰራውንም ቪዲዮዎችንም አይቻለሁ እንትን ያለው እና ግን መጀመሪያ እናንተ ጋር ኢንተርቪው እንዳደረገ ነው የነገራችሁኝ አሁንም ደግሞ እኔ ምንም ከናንተ ራስ መወርድበት ነገር የለም ሰውዬ እየሰማህ ነው አማርኛ የሚገባ ከሆነ እየሰማህን ከሆነ እየነገርን ነው 24 ሰዓት ሞላው 48 ሰዓት ሞላው ይሄ የኛ ኬዝ አይደለም እኔ ያሳስበኛል ስለዚህ ደግሞ ከናንተ ጋርም እሱ ደግሞ ግንኙነት አለው ያንቺ ጓደኛ ነው የራስሻል ታወቃላችሁ እናንተ ጋር እንደመጣ ነው ስልክ እንደጠፋ ያወቁት እኮ ጓደኛ የሆነ ማለት እኮ ስለሱ ሙሉ መረጃ አለኝ ማለት አይደለም ስለ በቃ ለዛን ቀን ተገናኘን ከዛም በኋላ እኔ አግኝቼው ማላቀም እንትን ብዬው ማላቀም የሌለ ጥያቄ እኮ ነው የምትጠይቀው አንተ ኮን አጠያየቀህ ራሱ ማያምር ነው በቃ የሚያስጠላ ጥያቄ ነው የምትጠይቀው 24 ሰዓት ስልክ አጠፋ ተብሎ እንደውም እኛ ነን ጥፋተኛው ለአንተ ጊዜ ሰተን ራሱ እንደዚህ ቁጭ ብለን ልናወራክ መፍቀዳችን እኛ ነን ጥፋተኛው 24 ሰዓት ስልክ ዘጋ ተብሎ እንዴት ነው ሰውን ጥያቄ ጀጅ ማድረግ ያው ምንም ይል እኔ አሁን እያልኳችሁ ያለሁት አሁንም እየነገርኳችሁ ያለሁት ስልኩን ያጠፋው እሱ 24 ሰዓት ማጥፋት ማለት አንድ ሰው የሆነ ነገር ካላጋጠመው 24 ሰዓት ስልክ አያጠፋ አሁን የመጣውበት ምክንያት የትኛው ማንንም ነገራችን ላይ የትም ሄጄም እሱ መፈለግ ይችላል ነበር ግን እናቱ ጋርም ሆነ ሰፈርም ሆነ ጓደኞቹ ጋርም ሆነ መፈለግ ይችላል ግን እኔ ደግሞ እኔም ከሱ ጋር ስላለው ብዙ በመጥፎ ኬዝ ነው እናንተም ከሱ ጋር የተላያችሁት እንከሳለን የነገርነህ እኮ ነው በእናትህ አሁን እንደውም ጆሮ ሰተን እየሰማን ነው በቃ ብዙ እንተናበለን ሰማነ መፈለግ የምፈልግበት ቦታ ላይ ሄደ መፈለግ ትችላለህ ከኛ ጋራ ምንም አይነት የሚያገናኘው ነገር የለም የዛ ጊዜም ቢሆን አይታል አጎትየው ናቸው እኛ ላይ ብዙ አደጋ ሊያደርሱብን የፈለጉት እኛ መብታችንን ጠየቅን ችግር ተፈጥሯል ችግርህን አስተካክል አልነው ተጨቃጨቅን ተለያየን ከዛ በኋላ በህግ ነው እንጂ ጉዳዩን ልንይዘው ምንችለው ምን ልናረጋው ምን ልናረጋው ልንገላው ወይስ ምን እናረጋዋለን እኔ አሁን ምን እናረጋዋለን የሚሉን አይደለም እኔ አሁን እሱ ከናንተ እንደተለየ አይደለም ስልኩም የጠፋው የመጨረሻ ቀን እኔ ያለት ቀን ብቻ ነው ያየሁት አንተ አልከኛ ምናቀው ነገር የለም ከኛ ተለያይቶ ይጥፋ እዚህ ቁጭ ብሎ ይጥፋ ምናቀው ነገር የለም ሆን ብሎ ራሱን ከነገሮች ለማሸሽ ይጥፋ እሱ መጥቶ ሲያወራው ብቻ ነው ልናቀው ምንችለው ምናልባት ጠፋ ስለተባለ ክሱን ያቆማለው አይከሱም እርምጃቸውን አያራምዱም ብላችሁ ሐሳባችሁ ከሆነ አትጠራጠሩ እኛ መሄድ ያለብን ድረስ እንደምንሄድ ለሱም ነግሬዋለሁ ላንተም ነግራለሁ ኖ እኔ አሁን እዚህ ጋር ምንም ማስፈራራት የሚባል ነገር የለም አሁንም እየነገርኩሽ ያለሁት አሁንም እሱ ለመዝናናትም ሆነ ራሱን የሆነ ነገር ስልሽ ከደበረው ወይን ነው ራሱን እንትን ለማለት ተፈለገ ስልኩን ጭራሽ አያጠፋም አቋዋለሁ እሱን ስለዚህ አሁንም እኔ በየትኛው መንገድ መጠየቅ የምችለው እናንተን ብቻ ነው
ምክንያቱም ከናንተ እንደወጣ ነው እሱን ያገኛል እንግዲህ ጠይቀን በክስ ጠይቀን በፍርድ በመንግስት ምናምን ጠይቀን እንግዲህ አሁንኛ ልንነግርህ የምንችለው ምንም የምናቀው ነገር የለም ይያልን ነው ምናልባት ጥያቄ ፈርቶ ብዙ ውጣውረዶች ስለደረሱበት እሱን ከዛ ነገር ራሱን ለማራቅ ስልኩን አጠፋፍቶ ባንተ በኩል እኛን ለማታለል ሙከራ ያደረገ ከሆነ አይሳሳት የትም ቢገባ እናገኘዋለን እኛ እርምጃችንን ማድረግ የፈለግነውን ነገር ከማድረግ ወደ ኋላ አንልም ገብቷል ስለዚህ አይ ከናንተ ራስ አልወርድም ከናንተ እንትን አልወጣም አልገባም ምትል ከሆነ ወንድሜ ሂድ መንገዱ ሰፊ ነው ከሰስና ማድረግ ያለብህን ነገር እንግዲህ ጠይቀን ያልብል ዘመን ልታረገን ነው ምናቀው ነገር የለም ካለን የለም ነው አይውልሽ እኔ አሁን ስለማጥፋት ራሱን ስለ ሰውሮ በእኔና እናንተ ባስፈራራችሁት መንገድ ምናምን አይደለም እሱን እኔ በደንብ አውቀዋለሁ ስልክ አጥፍቶ እንትን የሚል ሰው አይደለም ደሞም እናንተም ደግሞ በደንብ መርምሩ ራሳችሁን አሁን እናንተ በመትሉት ነገር እኔ ከናንተ ራስ መቼም አልወርድ አቁል በነገር እሺ አሁን ምን ይሁን ነው የምትለው አሁን ዲቁጭ ብለና 24 ሰዓት ራስና ጭንቅላት ስንባባልን ነው ወይስ ካንቺ ራስ አልወርድም ካንተ ራስ አሉ ምን ይፈጠር በቃ ከኛም ራስ ወረድክም አልወረድክም ነገርነ ምናቀው ነገር የለም ታቃላችሁ ካልክ ደግሞ ሄደ መንገዱ ሰፊ ነው መሄድ ባለበት መንገድ ሂድ ያልነ እኮ ነው ምናቀው ነገር የለም ማታለል ማጭበርበር ከሆነ ያዛችሁት አታጭበረብሩንም ይያልኩክ ነው ከዛ በተረፈ ግን ምንም ልታመጣ የምትችለው ነገር የለም እንደውም እድል ሰጠን ቁጭ ብለን አወራን እኮ ብዙ ከዛ በተረፈ አሁን ቁጭ ብለን ከሰላምታ ምንድነው አሁን እዚህ ጋር የሚጠቅመህ ነገር አለ በቃ ምናቀው ነገር የለም ካልን የለም ነው እሺ እናንተ ያስፈራራችሁበት መንገድ ግን በትክክለኛ መንገድ ነው የምታስፈራራችሁት እኔም አለው ከሱ ጋር ነኝ ያለውት ብዙ ነገር ስትሉ ነበር የነበራችሁ እኛ እኮ አላስፈራራ ነው በቃ ማለት መሄድ ባለብን መንገድ እንሄዳለን ያለው ቆይ ብናስፈራራውስ ያንቺ ህይወት ቀልድ ነው ያንቺ ህይወት መጫወቻ ነው ብናስፈራራው ብርቅ ነው እንደውም ማስፈራርቼ ዝም ማለት እኮ እኔ ስለሆንኩኝ ነው ማስፈራራት ብርቅ ነው እንዴ አልሽ አሁንም እኮ ይኸውልሽ አሁን መንገድ እየከፈትሽልኝ ያለሽ ማስፈራራቱ ላይና ምንም እሱ የመጥፋቱ እንትን ላይ እናንተ አላችሁበት በእርግጠኝነት እየነገርኩ ነው አላደረኩትም እኔ ምንም ማቀው ነገር የለም ይያልኩክ ነው ግን ማስፈራራት ብርቅ አይደለም እሱ እንደውም ይወለ እኔ ነገሮችን ቀይሮ ራሱን አጥፍቶ ስልኩን ዘግቶ ከጥያቄ ይድናለው ብሎ ሐስቦ ከሆነ አይታለል ንገረው እርግጠኛ ነኝ ታገኘዋለህ ንገረው ስታገኘው እንደማይቀርለት ንገረው ማስፈራራት ደግሞ ብቻ አይደለም ያስፈራራውትን ነገር በአግባቡ ትክክለኛ መንገድ ካልገባንና በአግባቡ ተነጋግረን ወደ መፍትሄ ካልደረሰን በተግባር አደርጓለሁ ይያልኩክ ነው ምን ነው በተግባር መታረጊው ማስፈራራቱን ያስፈራራውትን ይዛትኩበት አይዛኔ ተጨቃጨቅን እንደዛ የታባ ምን አባ ተባባልና አጎቱም ሽጉጥ አወጣ ብዙ ታሪክ ተፈጠራ ያንን አሁን በዚህ መንገድ አመልጠዋለሁ ብሎ አስቦ ከሆነ ተሳስቷል ንገረው አሁን ማስፈራራቱም እንትኑንም የሽጉጡንም ምትዩም ነገር እናንተ ከንቱኑ መንገድ አሁን ካሁን ምንም ልባስ አልባስ እኔ ምክንያቱም እሱ ጠፍቷል ሰው ነው ህይወት ነው ስለዚህ ደግሞ ስለጠፋ ደግሞ ምክንያቱም እናንተ ነው መጠየቅ ምችለው አንተ ስልክ ዘጋ ማለት እኮ ጠፋ ማለት አይደለም ሲጀመር ስልክ ዘጋ የልጅ ስልክ ዘጋ በቃ ስልኩን አጠፋ ከምንም ነገር ጋር መገናኘት ስላልፈለገ ስልክ አጠፋ ስልክ ማጥፋት ማለት ራስ መጥፋት ማለት አይደለም እንዴት ነው የሚረዱት እነዚህ ምን አንድ አይነት አገባርኛ እኮ ምንም አይመለከተንም ለምንድን ነው የማይመለከታችሁ ምክንያቱም እሱ ስልኩን ስላጠፋ ልንገርሽ በቃ ይኸውልህ ካንተ ጋርም ሌላ ተካር ውስጥ ከመንገባ ወዳጄ ውጣ ከሰሰን መታረገውን አድርግ በመትመጣው መንገድና ከዛ በተረፈ ግን 24 ሰዓት ስልክ ዘጋ እንኳን 24 ሰዓት 48 ሰዓትም ከዛ በላይም ይዝጋ በቃ ለምናቀው ታሪክ የለም ካልን የለም ነው አሁን እኔ እኮ ስለሱ ስጠይቃችሁ ለምንድን ነው ግንፍል ለምትሉት ለምን ትገነፍላላችሁ ችግር የለም አያምሽም እኮ በቃ ማለት ያለው ነገር ነገርኛ ምንም እናቀው ነገር የለም ማለት ድርቀት ነው እንዴት አልናደድም ታዲያ እኔ እኮ አሁን እኮ ተጠየቅኳችሁ ይሄ ልጅ እኮ ቤተሰብ አለው ጓደኛ አለው የሥራ ባልደረባ አለው ብዙ ቦታ ሊሄድ የሚችልበት ቦታ አለው ግዴ እኛ ብቻ እዚህ ጋር ተነጋገርን መብታችንን ጠየቅን ማለት ስለሱ ሞጫ መግቢያ እናቃለን ማለት እኮ አይደለም የሱን ሞጫ መግቢያ እኛ ልናቅ ስልክ ለምን ተዘጋ አልተዘጋ ልናቅ የምንችልበት መንገድ የለም ምንም አይነት መንገድ የለም በቃ
ብዙ ቤተሰብ አለው ብዙ የራሱ የሆነ ማህበራዊ ግንኙነት አለው ሂድ እዛ አካባቢ ፈልገው ማለት ነው አንተን የማስረዳት ግዴታ የለብንም ኧረ አይተጠቀምንም አይጀመር እኔ አክብሬክ ነው እንደውም ያወራው ሲጀመር ከበር የማይገባው እንጂ አንተው ግድ የለም ይሁን ብለን እኮ አሁን እኔ መጀመሪያ እንደውም ፈልጋቸዋለሁ ሲል በዚህ ጉዳይ ላይ ልናወራ አልመሰለኝም አወራና ነገርነ ምናቀው ነገር የለም ማለት አይደለ ወንድም ያውልክ መንገዱ አሁን እኔንም በትግስት አዳምጡኛ እንዴ አዳምጡኝ እኔ እኮ አሁን ስጠይቃችሁ ለምንድን ነው እኔ አሁን እንደነገር ካልተረዳ ታደኛ ምን እናርግ ነገር እኔ እኮ ነገርኳችሁ አሁን እየነገርኳችሁ ለስ ምንድነው አራበይኔ እየነገርኳችሁ ለምንድነው አሁንም ላስረዳችሁ በደንብ ቤተሰቦቹ ጋር ነገር የለም አባቴ በቃ ነገርከን እኮ አይደለ ለምን አታዳምጪኝም አንቺ አዳመጥኩ እኮ እንዴ ሰማውክ ከዚህ ላይ ግልስ ማለት እኮ አብረን እኮ አስገብተን ብዙ ነገር ሰማን አይደል አወራ ካሜራ እዚህ ጋር እንጂ ክብር ራሱ አይገባችሁም አንተ ብትሆን እሱ ማለት ነው ጭራሽ ጨዋታን ያዛችሁት እኔ ጠፋለሁ እኔ ስልኬን ዘጋለሁ አንተ በዛ ጎን ሂድና እንዲበላቸው አረ ኖ እንደዛ አይደለም አሁንም እያስረዳውሽ ያለሁት አሁንም ታደም እኔ ፈልጊዋለሁ እኮ እስከምፈልገው ድረስ ፈለኩት ግን የመጨረሻ ነው ያለ ታገኘውት እኛ ማለት ነው አይደለም ማጥፋት ለምን ካገረ አይመለከተንከው ነው አንተ ለምን ትናደዳለሽ ካሜራ ፊቱን ላይ ተናጋሪ አታርገን በቃ ጨረስን እኮኛ አወራን ምናቀው ነገር የለም ካልንክ የለም ነው በቃ ጎሽ አጠፋፋና ውጣ በሰላም እሱ ሳይገኝ እኔ ከናንተ ራስ ምንም ወርዶ ነገር የለም ምክንያቱም እኔ ስጠይቃችሁ ግንፍል የምትሉበት የምትናደዱበት የሆነ ኬዝ ይኖራችኋል አረበናት ያ ግንፍል ካቦ ገነፈልንም ተንተከተክንም ውጣ በቃ ውጣውን ከዚህ ቤት በሰላም ካልወጣ ደግሞ ጎትቻ አስወጣሃለሁ እንዴት ነው ጎትተሽ ምታስወጪኝ እንዴት ነው ጎትተሽ ላሳየክ እሱንም እንዴት ጎትቼ እንደማስወጣ ምን እሱን እንደኔ ነው እንትን ያላችሁት አሁንም እኮ ነው ተናንተ አራስ አውርድም ያልኩት ምክንያት ምንም የተላኩት ነገር የለም አይ ለኮክ ነው ያስታውቃል እኮ እኔ ስልክ አጠፋለሁ አንተ ሂድና እንዲበላቸው ይፈራሉ ይደነግጣሉ ምናም ብሎ ከሆነ በሽጉጥም አልደነገጠንም እንኳን በወሬ ቀጥ ብለካው ወጣ ወዳጄ እኛ አትጨቃጨቀን ከዚህ በላይ ግን አንችልም በቃ ያለው ነገር ይሄ ነው ሌላ ስለሱ ምንም እናቀው ነገር የለም አይ መጀመሪያ እኮ ስጠይቃችሁ ራሱ ገንፍል ደማችሁ ፈልቷል ምክንያቱም የሆነ ኬዝ ይኖራል ያልኩት ይሄንን ነው በትግስት እያወራችሁኝ አይደለም ደነጋግጣችኋል ነገርነ እኮ በቃ እኛ ምንም አናቀም አለ ካልሰማ ደግሞ አልወጣም ምትል ከሆነ ደግሞ ማስወጣት ባለብን መንገድ እናስወጣለን ችግር የለውም አሁን ይቅርታ አድርጉልኝና ወይዘሮ ማክዳ ይቅርታ አድርጉልኝና አንድ ሰው ምንም ካላረጋ ድንጋጤም አይኖርበትም እንደዚህ ደማችሁም አይፈላም እኔ ሳያችሁ ራሱ እንደዚህ ሳያችሁ ራሱ ሲደንቀደቀዳችሁ ነው ያላችሁት የምሬ ነው አንተ በእናትህ አሁን ጊዜያችንን አይ አይደለም ማረ ለምን ጊዜ ትገላለ ምንድነው ነው እንትኑ ደስ ብሎክ ነው ማለት የሆነ ማህበራዊ ነገሩ ያለው የሆነ ባንዴ ከካሜራነት ወደ እንደዚህ አይነት ጥያቄና መልስ ትገባ ደስ ብሎክ ነው እስቲ ውጣ በእናትህ አይ ያሳቃችኝ ነው አንዳንዴ ራሱ ንግግራችሁ የምሬን ነው እኔ ለምመሰሉት አንደኛ አክብሬን የመጣሁት ጓደኛዬን የጠየኩት አክብረን ቁጭ አርገና አወራን እኮ ወዳጄ አጠያየቅ ስጠይቅ እኮ ነገርን ጠየከን ምንድነው የጠየከን አይታችሁታል ወይ 24 ሰዓት ስልኩን ዘጋ ነው አይደለ የጥያቄ ከሄ ነው አይደለ ዋናው ጥያቄ ያየነው ነገር የለም ምናቀው ነገር የለም ስልክ ደግሞ 24 ሰዓት መዘጋት ብርቅ አይደለም ስለዚህ ሌላ ቦታ የምትፈልግበት ቦታ ካለ ፈልገው አልነ አይ ነው አሁን ምን ፍጠሩ ነው የምትለን አየነውም አላየንም ብለ ስንነግራ አይታችኋል ብለ ድርቅ ካልክ ምን ይፈጠር ነው የምትለው እንደዚህ አሪፍ ጥያቄ መጠየቅ ጥሩ ነው ምክንያቱም አሁን እኔ ጥያቄንም እንደጠየኩት መጀመሪያ ስጠይቃችሁም ግንፍል ብላችሁ ይመለሳችሁልኝ ስለዚህ እኔ በቃ አንተ ልጅ በእናትህ እኔ ታከትከኝ በጣም ደከምከኝ እንዴ ምንድነው አንተ እየተነገረህ እኮ ነው ያስረዳውክ ነው እኮ ለምንድነው ጉልበት እንድትጠቀም የምታረገኝ በቃ ያስረዳው ነው ምናቀው ነገር የለም ውጣ ይያልኩ የምን ጉልበት ነው የምትጠቀሚው እስቲ ንገር የምን ጉልበት ነው የምትጠቀሚው ምን አይነት ጉልበት አሁን እኔ እኮ እንደዚህ አንጠልጥ ያስወጣሃለውኛ አልወጣም ካልክ ውጣ ቀጥ ብለው ውጣ እኔ አሁንም እየጠየቅኩሽ ነው እየጠየቅኩሽ በቃ ምንም ነገር እንዳትጠይቀኝ ውጣ ምንድነው ስልኩ ምን ያደርጋል ስልክ አቀብኝ ተውኔ ካንተ ጋር ምን አጨቃጨቀኝ የምን ስልክ ነው እንትን እየመጣ እዚህ የሚፈነጭብኝ ቶ
ደውለሽ ምን ልታረጊ ነው አሁን እሺ ምን ደውለሽ ምን ታደርጊ እሱን ምን እንደማደርግ ነው ያሳየህ ምን ፖሊስ ምናምን ጠሩ ምን አሳያለሁ ምን እንደማደርግ እኔ ካንተ ጋር ምን አጨቃጨቀኝ ቲናችን ወደዛ አርገው ማይኩ እንደዛ ይኸውልሽ በስነ ስርዓት ብታወሩኝ ይሻላል እኮ ወደዛ አርገው በቃ እኔ አሁን ካንተ ጋር እኮ አልጨቃጨቅም አንድ ደቂቃ ታገሰኝ ካንተ ጋር ምን አጨቃጨቀኝ ሄሎ ናንዴ ባከና አንድ ወጠጤ እዚህ አስቸግሮኛል ናንዴ ቶሎ በል ጭራሽ የምን ወጠጤ ነው የምትሉት ምን ካንተ ጋር ምን እኔ ነው ወጠጤም እያልሻለሽ ወጠጤ ከወጠጤም ወጠጤ በጣም እኔ ወንድሜ ነው እየጠየቅኩሽ እኔ እንደዛ አንተ በትትና ነው እየጠየቅከለው ወጣ ስልህ አልወጣም ማለት በጣም ፈነጨ አሁን ትወጣለህ ሳትወድ በግድ እኔ አሁንም እኮ እሱን ሳላገኝ ምንም ማረገው ነገር ሞጣውም ነገር የለም እኔ በደከሙኝ አንቺዬ ድክም አሉኝ በእናትህ አሁን እንትነህን ወደዛ አድርግልኝ ውጣ በሰላም መጥቶ ሌላ ጭቅጭቅ ከምትፈጥር በሰላም ውጣ ብያለሁኝ ጠርቻለሁ ይመጣል እኔ አሁንም አልወጣም አይፈጅበትም ችግር የለም አልወጣም በቃ ጥሩ እኔ አልወጣም እኔ አሁንም የምጠይቀውን ጥያቄ ብቻ መልሱን መልሱልኝ ጥያቄውን መልሱን መልሱልኝ በቃ ወደዛ አርገው ደሜን እልሽ አሁንም እኮ ጥያቄ እኔ እኮ ለምንድን ነው ግንፍል የምትሉት ጥያቄ አንፈልግም በቃ መለስልኝ አይደለ እየነገርንህ አልሰማልከኝ እኮ ምንድነው ችግር አለ አረ በእናትህ ወደዛ ጎትታ አስወጣልኝ አንተ ሌላ ሁለት ሰዎች ምን ሆነ ነው አሰቃየን እኮ በእናትህ ና እስኪ ና ውጣና እናውራ እስኪ ምንድነው እረፍ እኔ ወንድሜ ነው እየፈለኩ ያለው የምን አባ ወንድነው እኮ ትፈልጋለህ አዛት እረፍ እያስረዳውን ያለሁት እናውራበት ወንድሜ ነው እኔ አሁንም ወንድሜን እኮ እየጠየቅኩኝ ያለሁት የምን ወንድም ነው የምታወራው ለምንድን ነው እየነገርኩ እኮ ነው ለምን በጉልበት እኮ ውጣና እናውራ እያልኩ አንዴ ምንድነው በጉልበት ምንድነው ቆይ ወጣ እያሉ በጉልበት አጠይቀኝ ወንድሜ ነው እየነገርኩ ያለሁት አንተ ጉልበት ከሆነ አሳያለሁ ከፈለኩ ወጣ እናውራ ምንድነው ረፍና የምትለው ተጨማሪ ያለ አይደለም ወንድሜ አክስቴ ችግር የለውም ሌላም አለ አዳምጡኝ አሁንም ቢሆን እኔ አሁንም እየነገርኩ ያለሁት የሰው ቤት ገብተህ ምንድነው የምናዳምጥ አንተ ውጣ አለ አንዴ ወንድሜ ለመጨረሻ ጊዜ እዚህ ቤት ነው የመጣው ለመጨረሻ ጊዜ ነው ኩና ወጣና እናውራ አልኩህ እኮ ወጣ ይስራ ለመተናገረኝ ምን በስር ሰዓት ማምጡ በቃ ውጣ ታረፍ አንተ እረፍ አራ እኔ እየነገርኩህ እየነገርኳችሁ አውሩኝ እኔው በስነ ስርዓት እያወራችሁ ነው ይኸውልህ ትሰማኛለህ ወይዘሮ ማክዳ አናውራ አዳምጡኝ አልሰማም አልሰማም ማለች እኮ ለምን አትሰማም አንተ ለምን ዝም አትለኝም ለምን ዝም ምለው ምንልውጣ ከቤት አልሰማም ማለች አንቺ የምታውቂው ነገር የለም ስለሱ ምንም እኔ አሁንም እየነገርኩ ነው የምታውቁት ነገር ንገሩኝ እንዴት ፈልገው አንተ እስኪ ቆይ አንዴ ካሜራውን አጥፋ እኔ አረፍ አንተ ስለደነቀርክ ነው እንጂ እኮ አረፍ ስማት ጀመራ ያው በስክን ማምቀረጾሽ ዛሬ ሁሉ ነገር ማማወቅ ፈልጋለሁ አንተ ደግሞ ምንድነው አክስቴ ቆይ ምን ችግር ተፈጥሮ ነው አረ ማሙሻ ዝም በለው ይሄማ ይገባዋል ከዚህም በላይ ይገባዋል እንዴ አንተ ቲቪቲው ተቢት ነው እንዴ ረብስማ ሌሎቹ እንደዚህ አላስቸገሩ እዚህ ቲቪ ምንድነው ቆይ ሰው ቤት ገብተና ቲቪ ፊር አለኩ በረሮ ደሞ እኮ የሚጠይቀው ጥያቄ አንተ ነህ የሌለ ስግድ ያለ ጥያቄ ምን አቅለታለሁ የምን ጥያቄ ነው አንተ ከየት አለ ከማን ልኮ ነው ምን አቃለው ማን አይዞህ እንዳለው ለማን ነው የምትሰራው እስኪ አሁን ፈታኝ ይችላል ምንድነው በፈታ የሚፈታው ገና ዛሬ እሱን ካሜራማን ቢሆን አትወጡም እሺ በዚህ ከሰራ በዚህ ጥጋባችሁማ ከዚህች ቤት እንደውም አትወጡም እንዴት ነው የሚያረጋቸው አንተ እውነት ይሄ ካሜራ ይቀረጻል ክንጃ አንተ እኔ ባይቀረጽ ደስ ይላል አረ ይቀረጽ ቆይ እንዴ ምንድነው አይ እሱ አንድ ጀምሮታል አንዴ አይ ይቀረጽ ስላልክ እንጂ እነዚህን ካሜራ አስጠፍቶ ነው ማለት እሸት ደና አርጎ ደና ስብርብር እንደዚህ ካሜራ ያለማ ችግር የለውም ለሱ ካሜራ ያለማ መረጃ እኮ ነው አይ መረጃው ባይኖር ጥሩ ነበር አልሰማልከኝ አረ ችግር የለም እሱ ችግር የለም አሁን ካሜራውን ማጥፋታን አንድ ሁለት እንለዋለን ችግር የለም እንደሚፈጠር እኮ አጣቀም ካሜራው ነገር አሳሰበችኝ እስኪ አውራስ ምንድነው ወንድሜ ምናምን አምጥለው አንተ እንዴ ወንድሜ ውለዱ ይላልና ምን እናቃለን ውለዱ እስኪ ተናገር ምንድነው አንተ ወንድሜ ማምጥለው አወራለ በጸባይ ነው ነገርኩት የተፈጠረውን ነገር አስረዳውት እኮ ቆይ ምን ተፈጥሮ ሊለጎም ምን አቅለታለሁ እንደዚህ ሊለጎም ቆይ ምንድነው ምን ይዘጋ
ምን አይነት ጨባ አውራ ምንድነው አንተ ቅድም ጀምሮ እንደዚህ ተስተነ የነበረው ለዚህ ነው እንዴ ያስፈራራኝ እንዴ ነው ምንድነው ማስፈራራሽ አውራሽ አስፈራራለ በዚህ ጋር ቀጠልክ አንተ ቅድም አልበቃህም ነው እና እንደዚህ ያስፈራራ ምን ጥያቄ አውራሽ እኮ ያው ዝም አልኩ አንዴ ምንድነው እንዴ አይ ምናምን ምትል ከሆነ ችግር የለውም እኔ ኖርማል ነው እንዴ ፍታኝና አራለ ምንድነው ድራማ እየሰራችሁብን ነው እንዴ አንተም ያ ማን ነው አልፈታም አይገርምም አልፈታም ካላወራም አትወጣም ከዚህ ያው ስልክ ከነሱ ጋር ሌላ ኬዝ ነበራቸው እሱና እነሱ ማለት ነው እና በቀረጻ እኔም ደግሞ ካሜራማን ነኝ እየቀረስኩ ነበር ያለሁት እየቀረስኩ ያለው በጣም በፍቅር አይደለም ነው የተለያዩት ነበር እነሱ ተጣልተው ነበር የተለያዩት ሰው በሞላ ተዳ ችግር ይፈጠራል ማለት ነው በጸበ ሆነ ያው ካንተ ጋርም እኮ በጸብን የተለያየ ነው ለናስረዳ ሞከር እንደዚህ አይነት ጭንቅላቱ አልገባ ያለውን ሰው ምንድነው ማድረግ የሚቻለው እሱንም እኮ አስረዳ ነው ነገር ነው ተለያየን አይደለ በቃ አሁን አለሳልሰ በእንትን ነው በጸብ ነው በጉልበት ነው ምንድነው አባ አንተ እኮ አላማ ራሱ የሚገባ አይደለም ነው ማሳየዋለሁ ምንድነው እኔ በጉልበት እኮ ያመንኩ አይደለም አሁን ያለሁት ያለው ነገር ተነሱ ውጪ አሁን ቤተሰቦቹ ጋር ሄደን ጠይቀናል ጓደኞቹ ጋር ደሞ በዛም መጠየቅም ባንችልም ራሱ እነሱ ጋር ተተጣላ በኋላ ነው የጠፋው 24 ሰዓት ሙሉ ስልኩን አጠፍቶ እኔ ግራ ስለገባኝ ነው እነሱ ጋር መጥቼ ለመጠየቅ እንትን ያልኩት ቆይ አንድ ሰው 24 ሰዓት ስልክ መዝጋት የተለመደ ነገር ነው ሰው ደክሞት ስልክ ሊዘጋ ይችላል ከሰው ላለመገናኘት ስልክ ሊዘጋ ይችላል ራሱን በሲስተም ለማራቅ ስልክ ሊዘጋ ይችላል አንድ ሰው ስልክ ስለዘጋ ሌላን ሰው ተጠያቂ ማድረግ አግባብ ነው አንተ ስልክ ዘጋውና ብለህ ነው እንዴ እንደዚህ ምናምን እንኳከረዩ ማምጥረው እና አንተ አሁን በኔ ቦታ ሆነክ ብታየው ጓደኛክ ነው አብረ መሰራው አጋር ሰራተኛ ነው አብሮ ነው የሚሰራው ከሱ ጋር ሆነክ ከጠፋብህ 24 ሰዓት ስልኩን አጥፍቶ ተሄደ ምንድነው የምታረጋው አንተም እኮ በኔ ቦታ ሆነ ማየት ትችላለህ እናንተም ደግሞ በኔ ስልክ ካጠፋ ስልኩን እስኪ ከፍት ይተበቃል እንጂ ሰው ቤት ሄዶ ቡራ ከረዩ አይባልም አንተ እኮ ዘራፍ አልክ እኮ ያዙኝ ልቀቁኝ አልክ የሆነ የተማመንከው ነገር ያለ እኮ ነው የሚመስለው ስልክ ጠፋ አጥፍቷል ምናምን ማለት ነው ጠፋ ማለት ነው አይ እኔ አሁን እኮ ከነሱ ነው እንደጠፋ ማቀው ስለ እነሱ ጋር ነው ተጣልተው እንትን ያለው እና ደግሞ በዛ ላይም በመጥፎ ኬዝ ነው የተለያዩት ይሄ ልጅ ምንድነው አሰብ ከኛ ሄደ ከኛ አንተ ጠፋ እኮ ነው ዝም ብለህው እኮ ዝም ተመጣጣው የቅድሙ አልበቃም መሰለኝ ጨምረልህ እንዴ አራት ላስረዳ እንደዚህ እንትን አትበለኝ እና እኮ በስራት አዋራ እውነቱን አዋራ ምንድነው እነሱ ምንታረ ስልክ ጠፋ ምናምን ብሎ እኮ አንተ ምንድነው እንዴ ምን ሆነ ነው እሺ ቋውን እኮ ያስረዳው ነው እኔው ምንድነው የምታስረዳ አንተ ስልክ ጠፋ እና በቃ እነሱ አጠፉት ማለት ነው ለምን በኔ ቦታ ሆነ ካትረዳ ይሄው አንተ ቦታውኝ ከተረዳው ማስኪ ከፍት ጠብቃለሁ እኮ ነው አሁን እኮ እነሱን አሁን እኮ እነሱን መጠየቅ ነበረብኝ እኔ ይሄው በቃ ላየነው ማለት አንዲ ምንድነው አንተ ተገናኝተው ካወሩስ በሚለው ነው ነጥቼ ተጠየቁት አላገኘነው ማለት እኛ አላየንም አለ እኛ አላየንም የቅድሙን ጨምረለ ምናቀው ነገር አሁን ካሜራ ላይ አንተ ችግር የለውም ካስፈለገም እኮ ችግር እንጠራዋለን ሌላም ሰው ያለ እኮ ሰበብ ሊያደርግ ነው እንጂ ምን ማን ይላክ እስኪ አንተ በግልጽ ተናገር ይኸው እሺ የላከኝ ሰው የለም ነፃውን አውራስ የላከኝ ሰው የለም እና ታዲያ ምንድነው በቃ እኔ ስለሱ ስለ ወንድሜ ነው መጠየቅ የፈለኩት ልጅማ ጤነኛ ነገር ስለሱ ነው የጠየኩት በቃ ሌላ ነገር የለም እኔ አሁንም እኮ በቃኛ ስለሱ ምንም እናቀው ነገር የለም አለ እኮ ከዚህ በላይ ምን እንመልስልሽ የሆነ አንድ ጋዜጠኛ ነበር በቀደም እዚህ መጥቶ የሆነ ኢንተርቪው ስራ አንድ ላይ ጥያቄ ነበረን የምንጠይቀው ጥያቄ ጠየቅን አወራን እንደዚህ ገብቶ አንዴ ፈልጋቸዋለሁ ብሎ ገብቶ እንደዚሁ አወራን እኛም የምንጠይቀው ነገር ነበረ ጠየቅን ተለያየን እሱም ሄደ እኛም ቤታችን ቁጭ አለን መሄድ ያለብንን በስከ ህግ ድረስም ማድረግ ያለብንን እናደርጋለን ተባብለን ተለያየን አሁን ከናንተ ወጥቶ ስልክ ዘግቷልና ወይ ስልኩን ባትሪ ዝጋበት ራሱን አጥፍቶ ራሱ ተመደበቅ ፈልጎ ይደበቅ ምን ይፈጠር እኛም እናቀው ነገር የለም ብለን እናስረዳው ሞከርን ገብቶ አልወጣም በቃ እሱ እናንተ ጋር ከገባ ወጣ ቀረ ይላል ዲ እኔ አሁን እኮ ያልከለት
በቃ የምታውቁት ነገር ካለ ብዬ ነው እንትን ያልኩት ድጋሚ ተገናኙ ብዬ ነው ያልኩት ነገር ነው እኮ ምንም እናቀው ነገር ሰማኛለህ እየነገሩህ ነው አንዴ እሱማ እየሰማሁ እና ከሰማህ ታዲያ ምንድነው ታዲያ እንዲህ ድርቅ የምትለው ነው ወይስ ምንድነው ቆይ እሺ እንዳነከኝ አይ እኔ አሁን እኮ እነቱን ነገር ኧረ በእናትህ እንዳንከኝ ማለት ሌላ ተልቆልክ ዘገምት ነገር ነው የሚመስለው የሆነ ተፈለከው ነገር ካለ ተናገር ችግር ያለበት ነው የሚመስለው አስሬ አንድ ጥያቄ አስሬ ነው የሚጠይቀን እሱን እንነግረዋለን እሱን መልሶ ይጠይቀናል እሱን እናስረዳዋለን ምናቀው ነገር የለም የተፈጠረው ይሄ ነው በእኔ በማስረዳት ሁላ ደከመኝ ያንኑ መልሶ ይጠይቀኛል ያንኑ ነግረዋለሁ ምንድነው አንተ ልቤን ዝቅ አረከው እኮ ቆይ ከነገሩ ታዲያ ምንድነው የምትፈልገው ሌላ ምንድነው የምትፈልገው አንተ አሁን እኔ ያለት ካሜራ ላይ ነበርኩና በቃ ኦቨር ነበር እየተጣሉ ያሉትም ደሞ በዛ ላይ ማስፈራራት አለ ሲያስፈራሩት ይወ ድንገት ብዙን ሐሳብም ታስባለክ እና ደሞ ማስፈራራት ካለ ያ ሰው ደሞ ነገር ሊያደርግ ይችላል እኔ ደሞ ቪዲዮ ላይ ተሰለቀቀም አለ ይሄ ገታ ምናም የሚባል ነገር አለ ያን ነገር ቢደርስበትስ ጓደኛዬ ሲጀመርኛ እኮ ማስፈራራ ነው አይደለ ማስፈራራት ምናምን የለም በቃ ጠየቅ ነው ስንጠይቀው እየመለሰልን የነበረ ነገር ልክ አልነበረ ማለት ነው ማይ ከዛ በቃ መሄድ ባለብን መንገድ እንሄዳለን ሌላ ምን ነበር ለደህንነታችን መፍራት የነበረብን እኮ የሷ ጎት ነው እኮ ሽጉጥ ያወጣብን አንተ አልነበርክም ማሙሼን አላየ ያጠፋ የሚለው ሰውዬ አጎት እዚህ ሽጉጥ አውጥቶብን እኛ ስንት ነገር ደንግጠን እኛ እንደውም ለጤንነታችንም ለደህንነታችንም ሽጉጥ የተመዘዘብን እኛ ሽጉጥ የወጣብን እኛ ጠፋ የሚባለው እሱ ያን ሽጉጥ ምናምን ነው የሚሉት እሱን አጎቱን በጠይቅ አይሻልም እኔ አሁን የጠየቀለው ስለሱ ስለ ጓደኛዬ ነው እንጂ ስለ አጎትየው ጓደኛዬ ምናምን አትበል እንዴ ምንድነው የጓደኛ አንተ የሱ ማጎታ እንዴ እያስፈራራ ለምን መጠይቀኝ ሲጀመር እሱ ጥሩ ሰው ሆኖ ነው ስለሱ መጠየቅ ሲጀመር ቆይ እሱ ልኮስ ቢሆን በምን እናቃለኛ ልኮኛ አይደለም ምን ያው ለመጠየቅ ካላ ከታዲያ ምንድነው ታዲያ የነገሩህ አንዴ ስለሱ መጠየቅ ፈልጌ ነው ስለማወቅ በቃ ማወቅ ነው የፈለኩት እኮ እናቅም ካኑ ምን የምትፈልገው ታዲያ አንተ በቃ እሺ በቃ እኔ እንትን አትበል እዛ ወሰድና እዛ ይሄ ካሜራ ወይኔ ለወሬም አልተመቸኝም እንጂ እዛው ወስዶ እንዶ 40 መግረፍ ነው እንጂ ምን አርጋችሁ ችግር የለውም እንዴ እኔ ለሱ አንሳለሁ እንዴ ምን አርጋችሁት ነው ነገሩ አንዴ አንተ ምንድነው ድርቅምት ነው እንዴ ብለን ነገርና ምን አርጋችሁት ነው ሲጀመር ቆይ እነሱ ላይ መሳሪያ ወጥቶ ማን እነሱ ምን እንዲያርጉ ነው የምትፈልገው አንተ እኛ መሳሪያ ሞቶብን ምንም አላልንም እኮ አጎቱ መሳሪያ አውጥቶ እዚህ አይቷል ቀረጻው አለ ቪዲዮን ገብተ ማየት ትችላለህ የሱ ሚዲያ ላይ ማነው አንቺ ሚኪ ነው ስሙን መጣት አልፈልግም እሱ የሚለቀው ላይ ገብተ ማየት ትችላለህ ስንት አደጋ የደረሰብን እኛ ጭራሽ መጥቶ ደግሞ የት ሄደ ስልክ አጠፋ ብሎ የሚንዛዛው እኛ ላይ ወደኛ ታመጣጣላችሁ እንዴ ከናንተም ብሶ አይኛን ከሳለን እንዲናደርጋለን ምናምን ስላለን አሁን እሱ ብልጥ ሆኖ ራሱንና ስልኩን አጥፍቶ የኛን ሐሳብ ሊያስቀየር እና ልኮት ነው ራሱ ልኮት ነው እኔ በርግጠኝነት ነው ማለት ነው ያለው አንተ አሁን አይደለም ራሱ እንደውም ያውጣ የት እንዳለው ይነግራ ስልኩን አጥፍቶ ነው የትም የለም እሱ እኔ እኮ ለዛ ስለጠፋ መሰለኝ መጥቼ ጠየቅኩት እኔ እና ቆም ካሉ ታዲያ ምንድን ድርቅ የምትለው ኮኔ አሁን እሺ ለቀቀኝ እሺ አሁን እኛ በቀደም ሴቶች ነና እናሷነን ያለነው የሷም አባት እዚህ የለም በቃ ሰው የሌለን ምናምን አርጋውታል ሴቶች ናቸው ብለው በእነሱ ቤት ራሳቸው እዛው ጨዋታውን ሊጫወቱት ሞኝም ፈልግ እኛ ከናንተ ይባስነን አለ ሞልቷል ስንት ጎረምሳ ሞልቷል ለተትና ነው የጠየቅኩት መታቁት ነገር አለ ብዬ ነው የጠየቅኩት እላቸው ላይ እንትን አላልኩ አልተሳደብኩ ለማንኛውም ምንም መታመጡት ነገር የለም እኔ እስካሁን ድረስ አሁን አዳምጠኝ እያዳመጥከኝ መሰለኝ አሁን እያዳመጥከኝ ምንም አሁን እየነገርኩ ነው ያለሁት ባለፈው በተፈጠረው ቪዲዮ ጓደኞች አሉኝ እኔ 2 ሰዓት ሙሉ ቆይቼ እዚህ ጋር 2 ሰዓት ሙሉ ተቆየው ፖሊስ እዚህ ቤት ይገባል እና አሁን እየነገርኳችሁ ያለሁት አሰራችሁኝም አላሰራችሁኝም ምንም መታመጡት ነገር የለም ያለ ምንም እኔ ፍሬንዶች አሉኝ ጓደኞች አሉኝ ባለፈው እያዳመጥሽኝ አሁን እየሰማኝ አላለው ረሂ ልጅ አድከም ነው በእናትህ ጂፒኤስ ስልኬ ላይ ያስገጥም የመጣሁት ጂፒኤስ ስልኬ ላይ ያስገጥም የመጣሁት ስልኬንም አጠፋውም አላጠፋውም ምንም የሚመጣ ነገር የለም 2 ሰዓት እዚህ ቦታ ተቆየው ፖሊስ ይመጣል
ምክንያቱም እንዴት እንደሆነ ልንገርሽ ጓደኞች አሉኝ እነሱ ደግሞ ሎኬሽኑን በደንብ ያውቁታል እነሱ መጡ ገቡ ማለት እኔ እንደዚህ ታስሬ ቁጭ ብዬ መጠበቅ ማለት ነው ስለዚህ ምን እንደሚፈጠር ደግሞ ራሳችሁም ታውቃላችሁ እዚህ ጋር ገለኸኝም ቢሆን ምንም ማረከኝም ቢሆን ምንም የትም የምታመልጥ ነገር አይደለም እናቱ ወዳገባ አቁን ለመናገር አንተ በዚህ እድሜክ ምንድነው እያስፈራሩ አይደለም ሪሉ ነው እየተናገርኩ ያለሁት በዚህ እድሜክ የነሱ ገረድ ሆነክ ህይወትን ከምታጠፋ ህይወትን ተምታበላሽ እኔ ሪል ይወልክ ማሙሻ ምን ሆነና ቁጭ በል አንተ ምን ሆነና እሱ የሚዘበርቀውን ዝም ብለና ባከን ዝም በለው ይወል እየነገርኩ አሁንም እየነገርኳችሁ ያለሁት እንደዚህ ሆኜ እስቲ ምን ውስጥ ከተች አረ ቁጭ በል በማርያም የምን ፖሊስ ነው ብታወራው እሺ እየነገርኩ እኮ ነው ያለሁት ቁጭ በል ተረጋጋ ቆይ ተረጋጋ ዝም በለው ምን ነገር እዚህ የሚያወራው ወሬ ዘገምስ ነገር እኮ ነው ዝም ብሎ ነው የሚያወራው ከሰላም ፖሊስ ተገራለሁ የምን ፖሊስ ነው ብታወራው እየነገርኩ ነው ያለሁት እኔ እየነገርኩ ነው ያለሁት ወይኛ እስቲ ጉድ ውስጥ ላይ አርክሽ አረ ማሙሽ አረ ተረጋጋ ማሙሽ አሉ መሰለኝ ምንድናችሁ ዩኒፎርም ለብሰው ወይስ ቁጭ በሉ እስቲ ኑ ቁጭ በሉ ተረጋጉ ቆይ ና አንተ ቁጭ በል መጀመሪያ ተደጋገጣችሁ እንዴት ነው ነገሮች ሶልቭ ማድረግ የምትችሉት አይቻችኋለሁ ቆመዋል ሲቪል ናችሁ ምን አይነት ናቸው ተረጋጉ እኔ እንደነገርኩ ነው ምን ማንኛውም ከማውራቱ ወደኋላ አይልም በቃ ተረጋጉና ቆይ በኮንፊደንስ ነው እያወራችሁ ገባኝ ነገሮችን በመደነጋገጥና በዚህ አይነት ፍርሃት ማስተካከል የምንችል ይመስላችኋል በቃ እንደሆነ አይደለ ፖሊስም ይሁን መንግስትም ይሁን ምንም ፖሊስ ይመጣ ኩሽሩሩ ሊለን እኮ አይደለም ሊያግሰን አይደለም እኮ የሚመጣው አክስቴ ገባኝ ቆይ አትደነጋገጥ ነው እንደዚህ አይነት ፈሪ ልጅ ነህ እንደ ምን ሆነ ፈሪ አንቺ ስላላወቅሽ እኮ ነው አክስቴ አታ ግን በጣም አሳዘነኛል የምር እያሳዘንከኝ ነው በዚህ ድኝ እስቲ አንተ ዝም በል በእናትህ አቀባጠር ነይ አረ ቁጭ በሉ አረ ቁጭ እስቲ እንመካከር አሉ ቆመዋል ተና አረ በስመ አብ ወመንፈስ ቅዱስ ነይ ቁጭ ተረጋጋ ቆይ ተረጋጋ እንካ ተረጋግተን መፍትሄ እንፈልግ አሁን እንደዚህ መሆን እጃችንን አሳልፈን መስጠት ማለት እኮ ነው ራሳችንን አሳልፈን ይሄው በቃ አሁን ቆይ ተረጋጉ ንፋስ ትንፋሹ ሰድ ተረጋጋ አለው እኔ አሁንም እየነገርኩ ራስህን አውጣ ይውል የምታውቁትን ለምን ለኔ አትነግሩኝም ምንም የምናውቀው ነገር የለም ምንም የምናውቀው ነገር የለም እንካ ስማኝ ተነጋገር ምን ሆነ ነው በቃ እንፍታው በቃ እኮ ማድረግ ያለብንን ነገር ተረጋግተን እነዚህ ጋራ ያለውን ነገር እናስተካክል ዞሮውን ተቀርጿል አይደል እንዴ መቀረጽ አይደለም እኮ በቃ ስለዚህ አሁን ዞሮ ስለተቀረጸ አሁን የናንተ እንደዚህ መሆን ለውጥ አያመጣም ማየውን ነገር ቢያረጉንስ አሁን ምንድነው አሁን እኮ እኔ ማድረግ ቆይ ያወራ የራሱ እየተፈነ ተከበረ ማለት እኔ እናንተን ተሻላለ ደና ሰው ነብያ አንተን እንት ማለት ምን ሆነ ነው በቃ ተረጋግተን ነገሮችን እናስተካክል አሁን እንደዚህ መሆን እኮ የሚያመጣው ለውጥ የለም ስለፈራን ስለደነገጠን የምናመጣው ነገሮችን የባሰ ከማበለሻሸት በስተቀር አሁን መንገዳችንን እንዴት እንደምንወጣ ለኔም አስረድተን ያለውን ነገር እንዴት ማስተካከል እንደምንችል ተነጋግረን ተረጋግተን ለምን ነው የምደነገጠው እንደዚህ ለምንድነው መጣቁት ነገር አለ ማለት ነው ነገር ለኔ ነገር አንተ ዝም ብለህ የምታውቁት ነገር እኔ አሁን እኮ ምንም አርጉኝ ምንም አውቀው ነገር የለም እሱንማ ታውቃለህ ተነሽ ፍቹ አንተ ተረጋጋ ፍቹ ተረጋጋ ማሙሽ ሪላክስ አድርግ በቃ ተረጋጋ አሁን በመደነጋገጥ የሚመጣ ነገር የለም እንፈታዋለን ቢገቡ ምንም የሚያዩት ነገር አለ አሁን እሱን ከፈታ ነው እኮ በቃ ፈታ ነው አስራው ነበር ቢላው አስራ ነው ነበር ብለን ምንም አውቀው ነገር የለም እሺ እሱን ታወራዋለህ ፍቺ አንቺ ቶሎ ፍቺ ቶሎ በይ ሳይገቡ ቶሎ በይ አግዛት አራዊ ቢላ ነገር የለም ቆረጩ ብለሽ አራቃ በእናትህ ገመዱን ወደዛ ደብጩ ባክን አንተ መገደል ሲያንስ ነው ጦሰኛ የሆነ እንትን ነው ከጋዜጠኛው አንስቶ እስከ ካሜራማኖቹ እንዳለ ጦሰኞች ሲያናድዱ በእናታችሁ እኛ እውነቱን ነው ማወቅ እንፈልጋለን ምንም እውነታውን እኛ ጋር ምንም የምታውቀው እውነት የለም አሁን ማስገባት ነገር ማስገባት ይችላል በጣም ቢገቡ ምን ራሳችሁን እኮ ራሳችሁ ሰሩኝ ማለት ነው ይቀራችሁ ምንድነው ምን ጋባ ጥያቄ ጠየቀን መልስ መለስንለት በቃ ይሄው ይሄ ነው እኮ ለማንኛውም እናንተ ምንም የምታመልጡት ነገር የለም አታመልጡም እኔ ነገርኳችሁ ነው አታመልጡም ምንም የምታመልጡት ነገር የለም ወሬ ነው ማሙሽ በቃ ተረጋጋ በል ወሬ ነው
ወደ ልትሄድ ነው ዛሬ ሁሌ አንተ ጦስ ነው ምንም የኔ ጦስ አይደለም ነገርነ በቃ ምንቀው ነገር የለም ስንለ እሺ ብለ በሰላም ብትወጣ እኔም ስልክ ባልደወልኩለት ይሄ ሁላ ጣጣም ባልተፈጠረ ነበር አትሰማ ምን አይነት ልጅ ነህ ግን እንደው ምን አይነት ነው ኬኬት ነው የሚሰበስባችሁ እኔ የመጣውበት ምክንያት ልንገራችሁ ምክንያቱን ማስሬ ነገርከን ስንቴ ነው የምንነግረን አስሬ ነው እንደምንነግረን አንተ ምክንያት ነገርከን እኮ ሰማን ነገርከን ዲ አረ ምን አይነት ጦሰኞች ናቸው አተነ በቃ ጭቅጭቅ እኛ ነገሩ አምጦት ምንም የምታመጡት ነገር የለም አሰሬነ ሲነገር ለምንድን ነው ማሰማው ይሄ ሁላ ጦስነ ይሄው ልጁና አረፍ ማሙሻ አረፍ እሱ ምንም ያቆ ነገር የለበት በዝጋሪ እኔን ግደለኝ እኔ የፈለኩ ነገር አልገኝ እኔ የፈለኩ ነገር አረ በእናት እሺ እኔ ያለው እኔ ግደል ምንም ያቆ ነገር የለም የእናቴ ልጅ ነው አረ በእናት እኔ ያለው በእናት አረ እኔ ምንም ያቆ ነገር የለም እኮ እኔ አረጋጋዋለሁ ተረጋጋ ምንም እንዳትረግ በዝጋቢ አረ በእናት አይሆንም ወይኔ እሺ ውድ ተመልካቾቻችን እንግዲህ ያው የተፈጠረው ነገር አይታችኋል ያው እንትንም ካሜራማኑም ተወክቶብኛልም ያው ጉዳት ደርሶበታል ያው እኔ ለማወጣጣ ያደረኩት ነገር ነበር እንትን ያልኩትና አሁን ያለውበት ቦታም ያው ወደ ሆስፒታል አካባቢ ነኝ ያለሁት በጣም ጨንቆኛል በኔ ምክንያት ነው እንግዲህ ካሜራማኑም የተጎዳብኝ ያው እነሱም አመልጠዋል ብቻዬን ነኝ ያለሁት ስለ በጣም ተጨንቅ ያለው ግራ ገብቶኛል ያው ሆስፒታሉ አካባቢም ሆኜ የካሜራማኑን እንትን ያተመለከትኩ ነው ያለሁት ጉዳቱንም ወይም እንትን እንግዲህ ፈጣሪ ከረዳን እንግዲህ ሁሉም ነገር ያስተካከልኩ እንትን ላለው ያው እስከ ድረስ ሄዳለሁ ብዬ ስላልኩም የጓደኛዬንም እንትን ለማለት ያው ካሜራማኑን ቢጎዳብኝም ፈጣሪ እንግዲህ በጣም ነው አንዳንዴ መጥፎ ነገሮችም ያጋጥማሉ ያው እስተ መጋፈጥ ነው ብዙ ጉዳትም ያጋጥማል ያው እኔም እስተ መታሰር እስተ ማጋፈጥ ድረስ ደርሻለሁ እንግዲህ እሱን እኔን ተተው ነው እሱን ጉዳት ላይ ያደረሱበት ምክንያቱም ካሜራማን ነው መረጃ ያስወጣብናል በሚለው ነበር እነሱ እንትን ያሉት እንግዲህ እኔም ያው እኔን እንትን ቢሉኝ ይሻላል በያስባለሁ ስለ ምንም በማያውቀው ነገር ነው ካሜራማኑ የተጎዳው ምንም በማያውቀው ነገር ማለት ነው ምክንያቱም እንዳያችሁት ነው እኔን ማስረዳት ለኔ መናገር ተተው ያለውን ነገር ማውራት ተተው ነበር እኔ እንትን ይያሉኝ ያሉትና በጣም ከባድ ነው በጣም ይከብዳልና በጣም እኔ በኔ ምክንያት ሰው እንዲጎዳ አልፈልግም ነበር በጣም አዝናለሁ በጣም ነው የሚጨንቀው በጣም ወይኔ በጣም ነው የሚያስጨንቀው በጣም ነው የሚከብደው ወይኔ አልቻልኩም በጣም ይቅርታ እንግዲህ በጣም